አንድ ታሪክ ላጫውተም። አንድ ኡስታዝ ረመዳን ላይ ወደ አንድ ሰው ቤት ኢፍጣር ይጠራሉ እና ተጠርተው ቁጭ ብለው አፈጣሩ ምናምን ጨረሱ። ተነስተው ሄዱ። ልክ ከቤቱ ሲወጡ እዛ ቤት ውስጥ ብር ጠፋ ተባለ። ከዛ በጣም ተፈለገ ታጣ። እሳቸው ገብተው እንደወጡ ነው ብሩ የጠፋው። የቤቱ ባለቤት አውቆታል እና በጣም ቀልቡ ተሰብሯል። እንዴት ጋብዣቸው ኡስታዝ ሆኖ እንዴት ብሩን አነሱ ምናምን ያለ በጣም ተጠራጥሯል፣ ደብሮታል። ከዛ አመቱ መጣ የረመዳን። ከዛ ድጋሚ እዛ ቤት አፍጥር ተጠሩ የመጡ። ከዛ በጨዋታ መሃል እያፈጠሩ ምናምን የቤቱ ባለቤት ጥያቄ አነሳ። የዛሬ አመት እርሶ ከወጡ በኋላ የሆነ ብር ጠፋ እና ድንገት ምናልባት እንደው አይተው ይሆን ያንን ብር ምናምን አለ ብሎ ጠየቃቸው። ከዛ ኡስታዝየው ተነሱና ከሆነ መደርደሪያ መካከል የሆነ ቁርአን ስባው ወጡት። ከዛ ቁርአኑን ሲከፍቱት ብሩ እዛ ውስጥ አለ። ከዛ አስቀምጠው ነገሯቸው፣ ብሩን እኔ ነኝ ያነሳሁት። ከዛ እስኪ ይዤም አልሄድኩም፣ ቁርአን ውስጥ ግን አስቀምጬው ሼልፉ ማል እንደነበረ አስገባሁት። እኔ በዛ ሰዓት ለማየት የፈለኩት የእናንተን ቁርአን የመቅራትና ለመቅራት በየቀኑ ምን ያህል ከቁርአን ጋር የሚኖራችሁን ኮኔክሽን ለማየት ነበር ያንን ያደረኩት። ቁርአኑን ሳትከፍቱት አመቱ መጣ። ቁርአን የምትቀሩ ሰዎች ብትሆኑ ኖሮ ስትቀሩት በመሃል ታገኙት ነበር ብለው ጠየቁትና ምን ያህል ከቁርአን እንደራቀን እቺ ታሪክ ለብዙዎቻችን ምሳሌ ነች ብዬ አስባለሁ።